በመድኃኔዓለም ስም መድኃኔዓለም ላይ እንደዚህ ይቀለዳል ወንድሞች እናቶች። እናቱም መለሰችልኝ አፌንም ሳመችኝ፣ ሕፃኑም ይዞ አፌን ሳመኝ። አየ ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ እየወረዱ በጣም ብዙ ሰዎች ጋራ የወንዶችን ከንፈር ይስማሉ። እሳቸው እንዲህ እንዲሉ መነኮሳቱና ሊቃውንቱ እነሱ ጋር በእሳቸው ዙሪያ ያሉቱ ሲኖዶሱ፣ ጠቅላይ ቤተ ክህነት፣ ሊቃውንት ጉባኤ፣ መምህራን፣ ዲያቆናት፣ የኦርቶዶክስ ምዕመናን የእነዚህን መጽሐፍቶች ስህተት ነግረዋቸው ሳይሆን እኔና እኔን የመሰሉ ወንድሞቼ ለብዙ ዓመታት የተለፋበት ህዝባችንን ከነዚህ መጽሐፍቶች አላቆ ወደዚህ ቃል ለማምጣት ብቻ ይህን ቃል ሲያነቡ ኢየሱስ ክርስቶስን በማመን የሚገኝበትን የመዳንን ጥበብ የሚሰጡ ቅዱሳት መጽሐፍት ይስራሉ። ኤርሚያ እንደ ችግር የለም። ኦኬ ስለዚህ ወደዚህ መጽሐፍት ለማምጣት ነው። ስለዚህ ምን አሉ እሳቸው? አንብበው ተረድተው አይደለም፣ ደፍሬ ነው የምነግራችሁ። ቆይ 19 ያላችሁ እሳቸው ማንበብ አይችሉም እያልኩ አይደለም። እድሜያቸው በጣም ገፍቷል፣ ትልቅ ናቸው። እነዚህን መጽሐፍቶች እንኳን ብፁዕ አቡነ ማትያስ አይደሉም የሊቃውንት ጉባኤ ውስጣቸው ምን እንደተጻፈ አያውቁት። ይሄው ደፍሬ ነው የምነግራችሁ። የአብርሃም አምላክ እግዚአብሔር ምስክር ነው። መጽሐፎቹ ተጻፉ ለጸሎት ከማንበብ በቀር ምንም ውስጣቸው የተጻፈን ጉድ ምድር የማይሸከመውን ውሸት በቀይና በጥቁር ስክሪፕቶ ተጽፎ ተቀምጠዋል። በመላእክት ስም በቅዱስ ራጉኤል፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሚካኤል፣ ሩፋኤል በቃ በጣም እዚህ ያሉት ማለት ነው በሙሉ ተረድረው በመላእክት ስም የተጻፉት በጌታችን እናት ማርያም ስም የተጻፈ በቅዱሳን ተብለው በተጻፉት ሁሉ በሙሉ የተጻፈው አንዳችም። ስለዚህ እነዚህ መጽሐፍቶቻችን የጥራት ጉድለት አለባቸው ብለው ያሉት እኔን የመሰሉ ወንድሞቼ እና እህቶቼ በተሐድሶ ውስጥና በወንጌላውያን አማኞች ውስጥ ያሉ ህዝባችንን ከእንዲህ አይነት የስህተት ትምህርት ነቅለን ወደ እውነተኛ ወደ እግዚአብሔር ቃል እንዲመጡ ተሐድሶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እያልን ለብዙ ዘመን የጮህን እግዚአብሔርን በጸጋው ጉልበት ስለረዳን እዚህ ደረጃ ላይ ተደርሷል ማለት ነው። ምን አሉ ብፁዕነታቸው? የመጽሐፍቶቻችን ጥራት ያስፈልጋቸዋል። አዎ ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ ማለት ነው። ባገኛቸው በግል አባት ስለሆኑ አሁን በወንጌል አማኞች ውስጥ በሆንም እሳቸው በፕትርክና በነበሩበት ዘመን እኔ ቀድስ አልነበረም። ከእሳቸው በፊት የነበሩት ብፁዕ አቡነ ጳውሎስ በነበሩበት ዘመን ነበር እኔ ቀድስ የነበረው እና ባገኛቸው ጉልበታቸውን ስሜ ቡራኬ ትከርሻቸውን ስሜ ቡራኬ ከእጃቸው ላይ መስቀሉን አልሳለብም። ምክንያቱም የመጽሐፍ ቅዱስ ትምህርት ስላይደለ ግን ስሜ አንድ ነገር እንደው የምትለው ነገር አለ ወይ ብለው ቢሉ ህዝባችን የታሰረበት ጽኑ ስርዓት በእንደነዚህ አይነት በቅዱሳን መላእክት ስም የተጻፈና እና አቡነ ገሪማ ምናምን ነገር እየተባለ እዚህ የሚቀለድበት ህዝባችን ላይ መቼ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌልን የነ ቅዱስ ጳውሎስን መልእክታትን እነዚህን ቅዱሳት መጽሐፍትን የሚያነቡት? ኦርቶዶክስ መጽሐፍ ቅዱስ ብቻ ብሎ የሚለውን ቃል የጴንጤዎች የሉተር ቅዠት ነው ብለው ታዲያ ብለን ስንላቸው ጻፉ ብለን ስንላቸው ወይ ደግሞ ጻፉ ብለን ሳንላቸው የመጽሐፍ ቅዱስ አይበቃንም ብላ ያለች ቤተክርስቲያን እጽፋለሁ ብላ መድኃኔዓለም ኢየሱስ ክርስቶስ ከወንድ ጋራ 1 ሰዓት ሙሉ ከንፈር ተሳሳመ ስሜቱ እስኪመጣበት ድረስ ሰውየውን ሳመው ብሎ የሚል በጌታ መድኃኔዓለም ስም እንዲህ አይነት ነውር ተጽፏል። መድኃኔዓለም ከሰዎች ጋራ ወርዶ ከንፈር ይሳሳማል። አንዱ መጽሐፍ አልበቃ ብሎ ያላት ቤተክርስቲያን እንደነኛ አይነት መጽሐፍቶች ጻፉ በገዳሙ ስሜቱ እስኪመጣ ድረስ ሰውየውን ሳመው ይላል። ልቤን አሳጥተኸኛል ይለዋል የሚሳመው ሰውዬ። ይኸው ድርሳነ መድኃኔዓለም ወገር ለመባጽ ይሆን ኤርሚ እቺን አንብባት በእናት ይሄ ልጅም 1400 ሰዎች የሚስሙ ድንገት ያልሰሙ ይኖራሉ። ይሄ መባጽ ይሆንን በጣም በቃ ጌታን በጣም የሚያዋርድ መጽሐፍ ስለሆነ ይነበብ። እሺ ኮፒ ሊንክና ሼር አድርጉልኝ ፕሊስ። የወንጌል አማኞች ለምን ሪፖርት ስለሚያደርጉብኝ ማለት ነው። ፕሊስ
ፕሊስ የወንጌል አማኞች እዚህ ባዶ ላይ እንደዚህ ንኩት። ስክሪኑን ለማታውቁ ሰዎች ሪፖርት ያደርጉብኝና ያስጠፉብኛል። ፕሊስ እዚህ የምትሰሙኝ የወንጌል አማኞች በሙሉ ጸጋ ይብዛላችሁ። ተባረኩ። እሺ ማን ነው እዚህ መካከላችን የተኛ? ዳጊ ያለህ? ዳጊ ጥላሁን፣ ዳጊ ሻይ አለ? እንቅልፍ ወስዶት ከሆነ ዳጊ እንትን እንድለው ብሩኬን ላስገባ ፈልጌ። ዳጊ ያለህ? አስገባው። እኔ አሁን አልመቸኝም። በፍጹም ዳጊ፣ በፍጹም መኖርህን ለማረጋገጥ ነው። አንዳንዴ ከተኛ ማለት ነው። አብርሽ ይቀራ። በጣም ትልቅ ይቅርታ ወንድምዬው፣ መልሼ አስገባሃለሁ። እሺ አንድ ሰው ደግሞ ማን ይፈቅድልኝ? ሌላ ሆሲ እህትየው፣ ታናሽ ስለሆንሽ አንቺ ላስወጣሽ። እኔ ልውረድ? ማን ልበል? ኦኬ ሴናይ። ኦኬ ችግር የለም። ኦኬ አንድ ከኦርቶዶክስ እህት እና ብሩኬን ላስገባ ፈልጌ ነው። እሺ ይሄን ስናነብ ልቤ እያዘነ ቤተክርስቲያኒቱም ራሱ ሰምተዋለች፣ አባቶች ሰምተውታል። እኛ እዚህ እንደምንላፋለፈው እንዳይመስሉ። ማንም መጥቶ ጎረምሳ ስለሰደበን አይደለም፣ ይሰሙናል። አባቶች ይሰማሉ፣ የሚሰሙ አባቶች አሉ። ለዚህም ነው ጉባኤ የጠሩት። 10 ዓመት ሙሉ ሶሻል ሚዲያ ላይ ጮክ ያለው ከወንድሜ ትዝታውም ጋር ከሌሎችም ጋር ሆነ። ከኛ በፊት ብዙ የጮሁ ሰዎች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካሙ መልኳን ያን ቆንጅዬ መልኳን ያበላሸባት በጣም ብዙ ነውር፣ በጣም ብዙ ቆሻሻ የሆነ ነገር ውስጥ ተጽፏል። ያውም በመላእክት ስም በጌታ እናት ስም። እታችሁ ረጅ የማንም ባልቴት መጫወቻ አይደለም። እታችሁ ረጅ ለባልቴት ስራ አልጠፋብኝም። አንቺም ብሎ ደግሞ ተወያይ። አሁን አንድ ቢይዝሽ ለምን ከሊቃውንቱ ጋር ትናገርም ታያለሽ? ሊቃውንቶቹን ሁሉ ጠርቻለሁ። እታችሁ ረጅ እሺ፣ እትዬ እደግመዋለሁ። በዳጸ ልሳን አይደለም፣ ከማንም ባልቴት ጋር አልከራከርም። የላክሽው አስገባይ ብለሽ ነው አስገባውሽ። እዛ ቁጭ ብለሽ መስማት ነው ያለብሽ። ጥያቄ ካለሽ መጠየቅ። አሁን አንቺ ምን አውቀሽ ደግሞ ምን የምታውቂው ነገር አለ? ውዳሴ ማርያም አልተማርሽ፣ ቅዳሴ አልተማርሽ፣ መጽሐፍቶችን አላነበብሽ። ዘመኑን ሁሉ ሲያነብ ከመጣ ሰው ጋራ ከአንድ የወንጌል ሰባኪ ጋራ መጽሐፍ ቅዱስ ብጠይቅሽ አታውቂ፣ እንደዚህ ብጠይቅሽ አታውቂ። ቁጭ ብለሽ ስሜታች። ኦኬ አንዴ ላንብብልህ። አቤት አንዴ ክላስ እየረፈደብኝ ስለሆነ አንዴ አንብብልኝ እና ልውጣ። ያው ላንብብልህ ፈጠን። ቴንክ ዩ። ምዕራፍ 7 ገጽ 254 ድርሳነ መድኃኔዓለም ወገድ ለመባህ ጽዮን። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን። እሺ ዳግመኛ የአባታችሁ አባቴ ብዬ ስለማልጠራ የአባታችሁ መዓዛ ማነው የመባህ ጽዮን ደግነቱን እንነግራችኋለን። ብቻዬን ከቆምኩበት እንደ ሽቱ መዓዛ ሽቱ በጎ የሆነ የህይወት መዓዛ ወደ እኔ መጣ አለ። በመለከትም ብቻዬን ነኝ፣ በእኔ ላይም ምን እንደሆነ አሰብኩ። ወደ ቅዱሳንም ሄዱ፣ እግዚአብሔርን አሳይቷቸው እንደሆነ ይነግሩኝ ዘንድ ደርሼ በእኔ ላይ የሚሆነውን ነገር ነገርኳቸው። ሰምተውም ከስጦታው የተነሳ አደነቁ። በግዕዝ ሁሉ አለ እዚህ ማለት ነው። አደነቁ። እዛ ምን አሉ? የይቅርታን አምላክ እግዚአብሔርንም አማነው የይቅርታን አምላክ አመሰገኑት። አንተም ብፁዕ ነህ ምስጉንም ነህ አሉኝ። ይህ የመዓዛ ሽታ መድኃኔዓለም ነው። ወደ መረጣቸው ሰዎች በመጣ ጊዜ ልማዱ እንዲህ ነው። አስቀድሞ ከመዓዛው ያጠግባቸዋል፣ ከዚህም በኋላ ይታያቸዋል። አንተን ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተ ጊዜ ስገድለት፣ ወደ አንተም እንደደረሰ እወቅ አሉት። ይህንንም ሰምቶ ደነገጠ። እኔም ኃጢአተኛው ምን እላለሁ? እሱ እንደወደደ ያዘጋጀኝ እንጂ እነዚህን ቅዱሳን አሜን እውነት ይሁን አሉ። ከዚህም በኋላ ትንሽ ቀን ተቀመጠ። የመዓዛውም ሽታ ከእሱም አልተወገደም። ከዕለታትም በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት በታኅሳስ 29 ቀን በዓሉን ለማክበር ከቤቱ በወጣ ጊዜ የዚያን ጊዜ የፀሐይ ጨረቃ ብርሃን ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። በዚያን ጊዜ የሰማይ በር ተከፍቶ አየ። እንደ መብረቅም ያለ በትክክል ወረደ። ወደ እኔም ቀርቦ ሕፃን ሆኖ በአጠገቤ ተቀመጠ። አንገቴንም አቀፈኝ። ሕፃን ሆኖ ተቀመጠ። ማን የተቀመጠው? መድኃኔዓለም ማለት ነው። ተቀመጠ። በዚያንም ጊዜ ፍርሃትና መንቀጥቀጥም ያዘኝ፣ እንደ ሰምም ቀለጥሁ። እንዲህም ሲል መለሰልኝ፣ ዛሬ የተወለድሁ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅሁም፣ ልቤን አሳጥቶኛልና። ለ1 ሰዓት በልብሴ ቋጠርኩት። ልቤን አሳጥቶኛልና። ምኑ ሲሰማው? ከንፈሩ። ማን ነው ይሄንን? በማ ላይ ነው እንደዚህ የሚባለው? በጌታዬ ላይ፣ በጌታችን ላይ፣ በመድኃኔዓለም ላይ።
በመድኃኔዓለም ላይ ነው ቤተክርስቲያን የቀለደችው። ስጋዬን ለአሞራ እስክትሰጠው ድረስ እጋፈጣታለሁ። የመድኃኔዓለም የኢየሱስ ክርስቶስን ክብር ነው እንደዚህ ያደረጉት። ኦኬ ከወንድ ጋር ተሳስሞ ለአንድ ሰዓት በልብስ የቋጠርኩት ይላል። ለአንድ ሰዓት ያህል እየተሳሳመ መድኃኔዓለም መጥቶ ከሰማይ በሕፃን መልክ መጥቶ መብዓ ጽዮንን ከንፈሩን ሳመው ይላል። ከዛስ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ ልትሄድ ነው አልሁት። ምኑ ነው የማይጠግበው? ከንፈር ለከንፈር እየተሳሳሙ ማለት ነው። ሳልጠግብህ ልትሄድ ነው አልሁት። ሜት አድርገው እንባቸው። ሳልጠግብህ ልትሄድ ነው አልሁት። በዚያንም ጊዜ ምራቁን ከራሴ ላይ እንትፍ አለ። ንሳ፣ ተስፋ ይሁን፣ ተረጋጋበት፣ እኔም አልተውህም፣ ዘወትር ካንተ ጋር ሆናለሁ አለኝ። ይህንንም ብሎ ወደ ሰማይ አረገ። ይሄን ብቻ አይደለም፣ እሱ ብቻ አይደለም የሳመው። ስለቸኮልክ ለይሄን ክፍል ሁሉ በሙሉ ነው እኔ የማነበው መጽሐፉን። ከዛ ደግሞ ቁጥር 25 ላይ ከቁጥር 24 ጀምሮ እመቤታችንን መለሰችልኝ ይላል። መብዓ ጽዮንን መድኃኔዓለም ከሳመው በኋላ እመቤታችንን መለሰችልኝ እንዲህ አለችኝ፣ እኔ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ። እርሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገዱ ይላል። ከዛስ እናቱ መለሰችልኝ፣ አፌንም ሳመችኝ፣ ሕፃኑም ይዞ አፌን ሳመኝ። አየ ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ እየወረዱ በጣም ብዙ ሰዎች ጋራ የወንዶችን ከንፈር ይሰማሉ። የትኛው የሞራል ብቃታችሁ ነው እናንተኛን መናፍቃን ብላችሁ የምትሉ? ድብን ያላችሁ የክርስቶስ ጠላቶች፣ የጌታ እናት የማርያም ጠላቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እናቱም መለሰችልኝ፣ አፌንም ሳመችኝ፣ ሕፃኑ መድኃኔዓለም ማለት ነው ይዞ አፌን ሳመኝ ይላል። ጢሞና ክህነትህ የተወደደ ነው እያለ ከዚያም ከኔም ተሰወሩ አለ። ይሄን ብቻ ይመስላችኋል እንዴ? ይሄን ብቻ አይደለም። ችል ጨምርልና ሂድ። ይሄን ብቻ አይደለም፣ ሌላ የተሳመ ዘራና እችን ስማ። አዎ ደግሞ እንትን እኮ ነው ዛሬ ዝግ እኮ ነው፣ ትምህርት ቤት የለም። 19 ዛሬ ሜዲያ አይደለም እኛ ጋር እንዳይዘጋም ተብሎ አለ። እንዴት ነው ዛሬ? ካላንደርማ ዘግቶ ነበረ። እችን ስማ፣ ግድ የለም። ኦኬ የና ቶሎቶላም ቤል ጨርሳለሁ። ኧረ ችግር የለውም። እኔ ቆሌ ይከታተላለሁ፣ እመጣለሁ ሌላ ጊዜ። አሁንም አንብብልኝ። ኦኬ ሚዩት አድርገው። ኦኬ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን እግዚአብሔር ለወዳጁ ለአባታችሁ ማለት ነው፣ አባቴ ብዬ አልጠራውም እኔ፣ ዘራ ብሩክ በጎ ነገር እንዳደረገለት ያለ ድምፅ በሰማይ ደጃፍ አልፎ የእሳትን ባህር ተሻግሮ ፈራስ በሽባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ሲደርስ ዘንድ የመላእክትን ክንፍ እንደሰጠው ወንድሞችና እህቶች ስሙኝ ይላል። እሺ እየሰማን ነው። 1500 ሰው እየሰማ ነው እዚህ። ይህ ጻድቁ አባታቸው ባለ በሕይወት ዘመናቸው ለሚያመልኩት ክብርና ጸጋና ክብርን የሚሰጥ ከፈጣሪው ከመላእክት ከሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ከእግዚአብሔር ዙፋን በሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ቆመ። ዘራ ብሩክ መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ስልጣን አይተው ሰባቱን ሰማያትን አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህንን ነገር እንዴት ይቻላል እያሉ አደነቁ። መላእክት ማለት ነው። ዘራ ብሩክ በክንፉ በሮ ሄደ፣ በእግዚአብሔር ዙፋን ፊት ደረሰ። ይህንን ሲያደንቁ ጌታችን ማለት ነው ኢየሱስ ከመንበሩ ማለት ከዙፋኑ ተነስቶ አፉንና እግሩን መላ አካላቱን ሁሉ ሳመው። የማንን? የዘራ ብሩክን። ሳሚው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከየት ነው የተነሳው? ከመንበሩ ወይንም ከዙፋኑ ተነሳና ማንን ሳመው? ምኑን ሳመው? አፉን። ከዛስ እግሩን፣ የዘራ ብሩክን አፍ፣ የዘራ ብሩክን እግር፣ የዘራ ብሩክን መላ አካላቱን ሁሉ ይላል። መላ አካላቱን ሁሉ ምንም የቀረ ቦታ የለም። ሀፍረተ ስጋውን ሁሉ ጭምር ማለት ነው። ምንም ሁሉ ነው ያቡራ ያለው ሁሉ። አንዳንድ አካላቶቹን አይደለም ያለው፣ መላ አካላቱን ሁሉ ሳመው። ማን ነው ሳሚው? ጌታዬ ኢየሱስ። የሚቀለደውን ቀልዲው ዘመናት አልቅሼበታለሁ፣ ዘመናት አልቀሰንበታል። እዚህ ያሉ ወንድሞቼ ናቶቼ፣ ጆኒ ስቶፕ። ኦኬ ሳመው፣ መላ አካላቱን ሁሉ ሳመው።
ከዚህም በኋላ እናቱን ማርያም አፉንም እግሩን መላ አካላቱን እንድትስመው እንድትባርከው አዘዛት ይላል። ኢየሱስ ክርስቶስ ጌታዬ ለስም አጠራሩ ክብር ይሁንለት። ለእንዲህ አይነት ቆሻሻ ነገር ልጠራው እንኳን አይገባም ነበረ። ግን ኦርቶዶክስ የጻፈችው የዘመናት ጉድ ትውልድ ማወቅ ስላለበት ከዚህ ሰይጣናዊ ስርዓት መፈታት ስላለባችሁ ለዘላለም ወደሚኖረው ወደ ሕያው አምላክ ወደ እግዚአብሔር ቃል ዞር እንድትሉ እንናገራለን ገልጠን። ኢየሱስ ክርስቶስ ከሳመው በኋላ ይላል ከዛ እናቱን ደግሞ አንቺም አፉን ሳሚው አላት። የዘራ ብሩክን እግሩንና መላ አካላቱን ሁሉ እንድትስመው እንድትባርከው አዘዛት ይላል። በገነትም ያሉ ሁሉ በገነትምና በዚህ ዓለም ያሉ ቅዱሳንና ክቡራን መላእክት ሁሉ እንዲሁ እንዲያደርጉ አዘዛቸው። እንዴት? ማርያም የዘራ ብሩክን አፉንና እግሩን መላ አካላቱን ሁሉ እንደተሳመችው ኢየሱስ ክርስቶስም የዘራ ብሩክን አፉንና መላ አካላቱን ሁሉ እንደሳመው መላእክትንም እንደዚሁ እንዲያደርጉ አዘዛቸው ይላል። እነ ሚካኤል ተሰልፈዋል። ማንን ሊስሙ? ዘራ ብሩክን። ገብርኤል ተሰልፈዋል። ሌሎች እልፍ አእላፋት መላእክት ተሰልፈዋል። የዘራ ብሩክን እግርና መላ አካላቱን አፉን ከንፈሩን እንዲስሙ ጌታዬ እቺ ቤተ ክርስቲያን እንዲህ ነው ያሰደበችህ። የበቀል እጅ ይነሳ። ትውልድን ለማዳን ትውልድ እንዲጠፋ አይደለም፣ ኦርቶዶክስ እንድትፈርስ አይደለም፣ በወንጌል እውነት እንድትታደስ የእሳትህን ብርታት የቃልህን እውነት ግለጥልን። ልዩ ልዩ ተአምራትና ምልክቶችን ድንቆችን በማድረግ ሕዝብ ከታሰረበት እስራት ትፈታቸው ዘንድ እና እንዲያደርገች ይላል። ከዛም መላእክት ሁሉ እንዲያደርጉ አዘዛቸው። መላእክትም እሺ መላእክትንም እንዲሁ እንዲያደርጓቸው አዘዘ። ማለት ጌታችን ኢየሱስ ክርስቶስ እንደሳመው ዘራ ብሩክን አፉንና እግሩን መላ አካላቱን ማርያምን እንደሳመችው እናንተም እንዲሁ አድርጉ ተባሉ። መላእክቱ ሁሉ እንዲሁ እንዲያደርጉ አዘዛቸው። ስለዚህ ተራ ወረፋ ይጠብቃሉ። ጌታችን ይስማል፣ ከዛ እናቱ ትስማለች። ተሳሚው ማን ነው? ዘራ ብሩክ። የዘራ ብሩክ እግር ነው። ኢየሱስ ነው የዘራ ብሩክን እግር የሚስመው። ዘራ ብሩክ የኢየሱስን መሳም ሲገባው፣ ኢየሱስ ግን የዘራ ብሩክን እግሩን ሳመ፣ አፉንም ሳመው። ማርያምም ደግሞ የዘራ ብሩክን አፉን እግሩን መላ አካላቱን ሁሉ ሳመችው። ሲስሟቸው ደግሞ ስሜታቸው ይመጣል። ልቤን አሳጣኸኝ ይላል። እናንተ በመንፈሳዊ ግልሙትና ውስጥ ያላችሁ ኦርቶዶክሳውያን ስሙን። የጌታችንን እናት የዚህን ያህል ልክ የምታዋርዱ የሁላችን ጌታ የሆነው መድኃኔ ዓለም ኢየሱስ ክርስቶስን ስሙን ጠርታችሁ ይሄን ያህል የምታዋርዱ እናንተ ናችሁ። እግዚአብሔርን የምታከብሩ እናንተ ናችሁ ወይ ምድራችን ላይ እግዚአብሔርን የምታከብሩት? ኤርሚ በቃ በሌላ ጊዜ እመጣለሁ። እሺ ትችላለህ ወንድሜ። እሺ አመሰግናለሁ ደግሞ ስለመለስክልኝ። ቴንክ ዩ ያ ኦኬ ብርክዬ በቃኝ። እኔ እዚህ ጋር ብዙ መሄድ አልችልም፣ ያመኛል። ጌታዬ ተነካ። እንዴት አይነት መንፈስ እንዴት አይነት ልብ ይችላል? በዚህን ያልክ ቅዱሳን መላእክት ሁሉ ጭምር ሳይቀሩ ነው የተዋረዱት። የጌታችን እናት ማርያም ሁሉ ጭምር ሳይቀር የተዋረደችው የሁላችን ጌታ የሆነ ነው የተዋረደው። የቀረ ፍጥረት የለም። መላእክት ሁሉ እንዲያደርጉ ይላል። ከዛ ደግሞ ስለ ክርስቶስ ደማቸውን ያፈሰሱ ነቢያት ሁሉ የዚህ ሰውዬ ከንፈር የሳሙት ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት በመጥተው በየወገናቸው በየስርዓታቸው በየነገዳቸው እጅ ነሱት። እኛንም ዓለምንም በጸሎቱ ያድን ዘንድ ከሴቶች ከወለዷቸው በቀር ያለ ማለት ሙሉን ያነበብኩት መጽሐፉን ሙሉን እኮ ነው። ሙሉን ማለት እቺ ምዕራፍ ብቻ እንዳይመስል ሙሉን እዚህ የሚነበቡ የተነበቡ መጽሐፍቶች ሙሉን የተነበቡት
ብሩኬ ተቀበለኝ። በቃ ከዚህ በላይ